በታቦር ተራራ 2-3 ጊዜ ተክለናል። ቅድም እንዳያችሁት ከዚህ ቀደም የተከልነው ዛፍ ሆኗል። ይህንን ተራራ በዛፍ የማልበስና ለከተማው እስትንፋስ ሆኖ ውበት ብቻ ሳይሆን ጫካ የሚታይ የሰዎችን መዝናኛ እንዲሆን ይህንን ቦታ በተለየ መንገድ መለወጥ አስፈላጊ ነው ብለን ስላመን ልክ አዲስ አበባ የካ እንደምንተክለው እንጦጦን እንደቀየር ነው አዋሳ ደግሞ ታቦር 2-3 ዓመት ጥሩ ስራ ተሰርቷል። የተከልናቸው በቅለዋል። ዛሬ የተከልናቸው ይበቅላሉ። አዋሳ እንደምታዩት በጣም ግሪን እየሆነ ከዚህ ቀደም ከነበረው የአየር ጠባይ ሻለ ነገር ይታያል። በድምሩ ቆይታችን የተሳካ ነበር። አሁንም ያለን መልእክት መንግስት ከማህበረሰቡ ጋር በመተባበር የህዝብና የመንግስት ቅንጅት ለፈጣን ልማት ያለውን ፋይዳ በመገንዘብ ኮሪደር ህዝብ ሳናስተባብር እያንዳንዱ ሰው ቤቱን ሳይቀይር ለውጥ ሊመጣ አይችልም። የግሪን ሌጋሲ ስራ እያንዳንዱ ዜጋ አፈር ሳይነካ ሳይተክል ለውጥ ሊመጣ አይችልም። ሰርቪሱም ቢሆን ሌብነት ቀንሰን የተሳለጠ አገልግሎት ለመስጠት የማህበረሰቡና የመንግስት ቅንጅት በጣም ወሳኝ ነው።